ጸጉራችሁ አላድግ ላላችሁ እንዲሁም ደግሞ በብሄር የምትፈልጉ ጸጉራችሁ እየተነቃቀለ ላስቸገራችሁ ነው ይዤላችሁ የቀረብኩት ዛሬ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ዛሬ ቆንጆ ግብዓት ይዤላችሁ መጥቻለሁ ማለት ነው። ጸጉራችንን የምናሳድግበት እንዲሁም ደግሞ ባንታጠበውም ዝም ብለን ልንተው የምንችለው ጸጉራችን በበጠርን ጊዜ ወይም ደግሞ ሁል ጊዜ የምንጠቀመው ስፕሬይ ነው ማለት ነው። እንግዲህ የሚያስፈልገን ሽንኩርት እንዲሁም ደግሞ ቅርንፉድ የሚያስፈልገናል። ሽንኩርት እንግዲህ የእያንዳንዳቸው የተለያዩ የራሳቸው የሆነ ጥቅም አላቸው። ሮዝመሪ ያስፈልገናል። ሮዝመሪም እንዲሁም በውስጡ እጅግ በጣም ብዙ ጥቅም አለው። ሽንኩርትም እንደዛው፣ ቅርንፉድም እንደዛው ለጸጉራችን እጅግ በጣም ብዙ ጥቅም አለው። እንዲሁም ደግሞ ትንሽ የጥቁር አዝሙድ ተጠቅም ያለው ማለት ነው። እናንተ ከሌላችሁ አለመጠቀም ትችላላችሁ ማለት ነው። እንግዲህ ይሄ ውህድ የሚያስፈልገው ለ2 ቀን ለ3 ቀን ነው። ከዛ በላይ ያው ሽንኩርቱ ስላለው ትንሽ ሊሸት ይችላል። ፍሪጅ ካላችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ፍሪጅ ከሌላችሁ ደግሞ ለ1 ቀን ማለት ለ2 ቀን ለ3 ቀን ከዛ በላይ አታስቀምጡት፣ ሽታ ሊያመጣ ይችላል ማለት ነው። እዚህ ጋር ነጭ ሽንኩርት ተጠቅሜያለሁ ማለት ነው። እንግዲህ ከፊታችን ለሸሸ ጸጉር እጅግ በጣም ፋቱን ነው። እንግዲህ ነጭ ሽንኩርት የሚሆን ቀይ ሽንኩርት የሚሆን በጣም ብዙ ጥቅሞች አሉት ማለት ነው። በተለይ የቀይ ሽንኩርት ከዚህ በፊት የሰራሁት ቪዲዮ አለ። ለጸጉራችን እጅግ በጣም ጠቃሚ ነው። ጸጉራችን ለሚነቃቀልብን እንዲሁም ደግሞ አላድግ ላለ የሽንኩርት ውሃ ማለት ተፈጭቶ ማለት ነው። እኔ ዛሬ አሁን ከነዚህ ውህዶች ጋር ብሬ እንትን በማለት ነው። ግን ሽንኩርቱን ብቻ በማሽን ፈጭታችሁ ውሃውን መጠቀም ትችላላችሁ፣ የሚመቻችሁ ማሽን ካላችሁ ማለት ነው። ዛሬ ደግሞ እንግዲህ እንደዚህ እንደምታዩት እነዚህን ግብአቶችን ጨምሬ ነው የምሰራው ማለት ነው። እጅግ በጣም አሪፍ ነው ለጸጉራችን ስፕሬይ። ሽንኩርቱ ያው ትንሽ ሽታ አለው ልትሉ ትችላላችሁ። ግን ደግሞ ቅርንፉድም ስላለ ሮዝመሪም ስላለው ሽታውን ይገድባል ማለት ነው። በጣም ብዙ ሽታ አይኖረውም ማለት ነው። እንዲሁም ደግሞ ተቀብታችሁ መታጠብም ትችላላችሁ እንደ እናንተ እንደምትፈልጉት ነው። እኔ ግን ጸጉሬን ከታጠብኩኝ በኋላ እንደ ስፕሬይ መልኩ ነው የምጠቀመው፣ አልታጠበውም ማለት ነው። የሽንኩርቱ ሽታ ምናምን ከረበሻችሁ መታጠብ ትችላላችሁ፣ ግን ብዙም ሽታ የለውም ማለት ነው። ምክንያቱም ቅርንፉዱና ሮዝመሪው ስላለ ማለት ነው። እንግዲህ እኔ በሚበቃኝ መልኩ ውሃይን አድርጌያለሁ ማለት ነው። እንግዲህ እና እኔ ያረኳቸው ግብአቶች በሙሉ ከሌላችሁ ያለውን መጠቀም ትችላላችሁ። የሮዝመሪ ውሃ ማድረግ ትችላላችሁ። ሮዝመሪ ከሌላችሁ ደግሞ ቅርንፉድን ብቻውን ማድረግ ትችላላችሁ። እንግዲህ ቅርንፉድ እጅግ በጣም ብዙ ጥቅም አለው ማለት ነው። እንግዲህ የቅርንፉድ ውሃም አፍልተን ጸጉራችንን ሻምፖ ከታጠብን በኋላ ኮንዲሽነር ከታጠብን በኋላ መጨረሻ ላይ በሱ በቅርንፉድ ውሃ መነከርም እንችላለን። ጸጉራችሁ አላደግ ላለ ለሚነቃቀልባችሁ እጅግ በጣም ፋቱን ነው ማለት ነው። እንግዲህ ቅርንፉድ እጅግ በጣም ብዙ ጥቅም አለው። ስለዚህ አሁን እኔ የምሰራው የእያንዳንዳቸው የየራሳቸው ጥቅም ስላለው ለጸጉራችን እጅግ በጣም አስፈላጊ ነው። እንደምታዩት እንግዲህ ይህን ያክል እንትን ብሎልኛል ማለት ነው። ከለሩ አዩት እንደቀየረ የሁሉም ግብአት ማለት ነው። እንዳልኳቸው እንግዲህ ሽንኩርት ስላለው ብዙ ቀን ላይ ቆይ ይችላል። ግን ሽንኩርት ወይም ደግሞ ነጭ ሽንኩርት ሁለቱ ካልኖሩ ግን ከሳምንት በላይ መጠቀም ትችላላችሁ ማለት ነው። ማቆየትም ትችላላችሁ። ፍሪጅ ካላችሁ እንዳልኳችሁ ፍሪጅ ውስጥ አድርጋችሁ ስፕሬይ እያደረጋችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ጸጉራችሁን ለምሳሌ ስታበጥሩ በደረቁ ምንችክ አድርጎ ከማበጠር ይልቅ እንደዚህ ስፕሬይ እያደረግን ጸጉራችን እያፍታታን ብናበጥረው እጅግ በጣም ጥሩ ነው። ጸጉራችን ከመነቀል እንታደገዋለን ማለት ነው። እንዲሁም ደግሞ ቀጫጭን በሆነ ማበጠሪያ አለማበጠር ማለት ነው። እንደምታዩት እንግዲህ ደርሶልኛል። እዚህ ጋር የስፕሬይ መርጫው ቦትሎ አለኝ። ከሌላችሁ ደግሞ መግዛት ትችላላችሁ ማለት ነው። እንግዲህ ወደዚህ ገልብጫለሁኝ እና ይሄንን ሁልጊዜ ጸጉሬን እረጫዋለሁ። ለምሳሌ ቁጥርጥር ተቀብቼው ከሆነ
ቁጥርጥር ላይ እንደዚህ ረጨዋለሁ ሁልጊዜ ማለት ነው። ወይም ደግሞ ተረጭታችሁም ለአንድ ሰዓት ምናምን አቆይታችሁ መታጠብም ትችላላችሁ። እኔ ግን ከታጠብኩ በኋላ ነው የተጠቀምኩት ማለት ነው። እንዳልኳችሁ ብዙ ሰዓት አይቆይም። ሽንኩርቱ እንትኑ ሽታው ሊቀይርባችሁ ስለሚችል ማለት ነው። 2 ቀን 3 ቀን ከዛ በኋላ ትጠቀሙት። እንደምታዩት ፀጉሬን ታጥቤ እንደዚህ ከተሰራው በኋላ ነው በእንደዚህ አይነት መልኩ እየረጨው የምጠቀመው ማለት ነው። እንደምታዩት እንግዲህ ፀጉሬ ግንባሬ ላይ ያለው ፀጉር ማለት ነው። እንግዲህ ባለፈው እንደነገርኳችሁ በቪታሚን ዲ3 እጥረት ምክንያት ፀጉሬ በጣም እየተነቃቀለ ነበረ። አሁን ክብሩ ይስፋ መነቃቀሉ ትንሽ ቆሞልኛል እና ፀጉሬን የበፊቱን ለመተካት እንግዲህ እየተንከባከብኩት ነው ማለት ነው። የቪታሚን ዲ3 መድኃኒት ከአንዴም 2 ወስጃለሁኝ። አሁን ትንሽ የመነቃቀሉ ባህሪ ትንሽ ተሽሎታል፣ እግዚአብሔር ይመስገን። እና ፀጉሬንም እንደዚህ በእንደዚህ ነው ትሪት አድርጌ እንግዲህ ደግሞ ፀጉሬ በደንብ ሲያምርበት የተነቃቀለው እንዳለ በቅሎ እንግዲህ በደንብ አድርጌ አሳያቸዋለሁ። የሳሳ ፀጉሬ በስቶ አሳያችኋለሁ ማለት ነው። እንግዲህ ቻሌንጁን ጀምሬያለሁ ማለት ነው። እንደምታዩት ግንባሬ ላይ እንደዚህ እያልኩ ሽት አድርገዋለሁ፣ ማሳጅ አድርገዋለሁ ማለት ነው። ማሳጅ ስናደርገው እንግዲህ ፀጉራችን የደማችን የዝውውር እንዲቀላጠፍ ያደርገዋል ማለት ነው። ማሳጅ እጅግ በጣም ለፀጉራችን ብዙ ጥቅም አለው ማለት ነው። ፀጉራችሁን ማሳጅ አድርጉ። ስለተከታተላችሁኝ እጅግ በጣም አመሰግናለሁኝ።